የጤና አገልግሎት አስተዳደርና ቁጥጥር አዋጅ 1362 2017 ጸድቋል። እዚህ ላይ ደግሞ የጤና ባለሙያዎች የጤና መድን አገልግሎት ተጠቃሚ እንዲሆን ያስቀመጠው ድንጋጌ አለ። ይህ አዋጅ ምንድነው የሚመስለው? ይህ አዋጅ ባለሙያውን ብቻ ሳይሆን ጤናው ሴክተር ላይ የሚሰራውን ሲቪል ሰርቫንት ጥሩ አድርጓል የሚባለው እንደምታውቀው ሸክላ ሰሪ በገል ይበላል እንደሚባለው ይህን ሁሉ አገልግሎት በዚህ እውቀት ደረጃ በጣም በአስቸጋሪ ሁኔታ ያከመ የጤና ባለሙያው ራሱ ሲታመም ለምኖ ነበር የሚታከመው። ይሄ ይታወቃል። ያው ኦብቪየስሊ ሁላችንም ወይ በቅርብ ሰዋችን ወይ በራሳችን የደረሰ ነገር ስለሆነ ማለት ነው። አሁን አንድ ትልቅ የሚባለው ስኬት አዋጅ አጎናጸፈው የጤና ባለሙያዎች የሶሻል ሄልዝ ኢንሹራንሱ መፈጸም ሲጀምር ኦሬዲ በአዋጅ ወጥቷል። አፈጻጸሙን ያው መንግስት እየተጠበቀ ነው ያለው። ሲፈጸም ሌሎች ሲቪል ሰርቫንቶች በድርሻ መዋጮ አለው። ባለሙያ ሰራተኛ ያዋጣል፣ አሰሪውም ያዋጣል። የጤና ባለሙያው ግን ራሱ የሚሰጠው አገልግሎት ራሱ በሚሰራበት አገልግሎት ውስጥ የሚሰጥ አገልግሎት ስለሆነ የተከበረው የተወካዮች ምክር ቤትም ይሄንን በደንብ ተረድቶና ግንዛቤ ወስዶ በትልቅ ኃላፊነት በተሞላው መልኩ ከወሰነው ነገርና ሰራተኛው መብት ያጎናጸፈው የጤና ባለሙያው የኢንሹራንስ መዋጮ በሙሉ በመንግስት ይሸፈናል የሚለው በጣም ትልቅ መብት አኳያ ትልቅ ነገር ነው ተብሎ የሚታመን ነገር ነው። ይሄ ማለት በቀል ባለ ቋንቋ ምን ማለት ነው? በኢንሹራንስ ከቨሬጅ ውስጥ የሚሰጡ አገልግሎቶችን በሙሉ በነጻ ያገኛል እንደማለት ነው። ምክንያቱም ምንም አያዋጣም ማይከፍልምም በዛ ፓኬጅ ውስጥ በኢንሹራንስ ፓኬጅ ውስጥ ያሉ አገልግሎቶችን ያገኛል።